ደቡብ ኮሪያ በየዓመቱ 2.5 ሚሊዮን የውጭ ሀገር ሕክምና ታካሚዎችን ትቀበላለች። በመላው እስያ መንግስታት እነዚህን ታካሚዎች ለመሳብ በንቃት እየተወዳደሩ ይገኛሉ። በእስያ ያሉ ዋና ዋና ሀገራት እያንዳንዳቸው አንድ የሰውነት ክፍል ወይም የሕክምና መስክ መርጠው የሚሸጥ የኢንዱስትሪ ንግድ አድርገውታል። በደቡብ ኮሪያ የአይን ሕክምና፣ በቱርክ የፀጉር ተከላ፣ በታይላንድ የጾታ መቀየር ቀዶ ሕክምናና በህንድ ውስብስብ ቀዶ ሕክምናዎች ተጠቃሾች ናቸው። ይህ ሁሉ በአጋጣሚ አልተፈጠረም። መንግስታት ገንዘብ አፍሰውበታል። ለታካሚዎች የቪዛ ፕሮግራም ፈጥረዋል። ለውጭ ታካሚዎች ታክስ ቅናሽ ተሰጥቷል እና ቀዶ ሕክምናን ሌሎች ሀገራት መኪና ወይም ሴሚኮንዳክተር እንደሚሸጡት በተመሳሳይ መንገድ ገበያ አድርገውታል። የዚህ ውጤት $90 ሚሊዮን የሚገመት ኢንዱስትሪ ነው። በዚህ ኢንዱስትሪ ውስጥ ሰውነት ምርት ሆኗል። የእርሶ ውበት አለመርካት ደግሞ ጥሬ ዕቃ ሆኗል። መንግስታት ከዚህ ገንዘብ ማግኘት ሲጀምሩ በጣም አደገኛ የሆኑ ተነሳሽነት መፈጠር ጀምረዋል። በዚህ ቪዲዮ ውስጥ ከዚህ ሁኔታ ማን እንደሚጠቀምና ከዚህ በስተጀርባ ያለው ንግድ ሞዴል ለምን ከምታስቡት በላይ ጨለማ እንደሆነ አስረዳችኋለሁ። ይህ እርሶን የሚጠቅም ከመሰሎት ቻናሉን ሰብስክራይብ ያድርጉ። በ2026 ዓመተ ምህረት የውበት ቀዶ ሕክምና ገበያ እንደሚገመተው ከ60 እስከ $90 ቢሊዮን ይደርሳል። የትኛውንም ግምት ብንወስድ ሁሉም ዋና ትንበያዎች ግን ገበያው እስከ 2030 አጋማሽ ድረስ በእጥፍ እንደሚያድግ ያመለክታል። ይህ ኢንዱስትሪ የሚያስደንቀው ግን መንግስታት ራሳቸውን ይበልጥ እንዲያድጉ በንቃት መስራታቸው ነው። አብዛኞቹ ሀገራት የመኪና ፋብሪካዎችን ወይም ርካሽ ኢንዱስትሪዎችን ለመሳብ ይወዳደራሉ። ደቡብ ኮሪያ፣ ታይላንድና ማሌዥያ ግን ታካሚዎችን ለመሳብ በተለያዩ ስልቶች ይወዳደራሉ። ግልጽ ለማድረግ የውበት ቀዶ ሕክምና በራሱ ክፉ አይደለም። በሚሊዮኖች የሚቆጠሩ ሰዎች በውጤቱ በጣም ደስተኞች ናቸው። ነገር ግን ጨለማው ጥያቄ ስልጡን የተባለው ማህበረሰብ ለምን ሲል ቆንጆ አይደለም የሚለው አስተሳሰብ ላይ ደረሰ የሚለው ነው። ደቡብ ኮሪያ ደ ሜዲካል ኮር ብለው የሚጠሩት ፕሮግራም ፈጥራለች። ዋናው ተግባሩም የውጭ ታካሚዎችን ወደ ሴኡል አውሮፕላን እንዲመጡ ማድረግ ነው። ይህ ፕሮግራም ቪዛ ማመቻቸት፣ ክሊኒኮችን እውቅና መስጠት፣ የዓለም አቀፍ ግብይት እና የሕክምና አገልግሎቶች ላይ የተከፈለ ተጨማሪ እሴት ታክስ ተመላሽ የማድረግ አገልግሎትንም ያካትታል። ታይላንድ ራሷን የእስያ ዋና የሕክምና ማዕከል ለማድረግ የ10 ዓመት ብሔራዊ ስትራቴጂክ እቅድ አቅርባለች። የማሌዥያ ጤና ቢሮ ምክር ቤት በኤር ኤዥያን ጋር በመተባበር በረራ፣ ሆቴል፣ ቀዶ ሕክምናንና በአንድ ቦታ አገልግሎቶችን ለመስጠት ስምምነት ፈርማለች። ኢንዶኔዥያ በባሊ ውስጥ ሙሉ በሙሉ ለሕክምና ቱሪዝም የተመደቡ ልዩ የኢኮኖሚ ዞን እየገነባች ነው። በአጠቃላይ የኤስያ ፓሲፊክ ክልል የሕክምና ጉዞ ላይ ከሚመጣው ገንዘብ 40% ያህሉን ይይዛል። እነዚህ መንግስታት ብዙ ሰዎች እስካሁን በሙሉ ያልተረዱትን አንድ ነገር ተረድተዋል። ለቆዳ ሕክምና ወይም ለአፍንጫ ቀዶ ሕክምና በአውሮፕላን የሚመጣ ታካሚ የሆስፒታሉን ወጪ ብቻ አይከፍልም። ደቡብ ኮሪያ በ2025 ይህንን ገንዘብ ተከታትላ መዝገባለች። 2 ሚሊዮን የውጭ ሕክምና ታካሚዎች እና ከነርሱ ጋር የተጓዙ ሰዎች በአጠቃላይ $8.4 ቢሊዮን አውጥተዋል። ከዚህ ውስጥ $2.2 ሚሊዮን ብቻ ትክክለኛ የሕክምና አገልግሎት ተከፍሏል። የተቀረው ግን ለሆቴሎች፣ ለምግብ ቤቶች፣ ለገበያ ግዢዎችና ለታክሲዎች ወጥቷል። እያንዳንዱ ቀዶ ሕክምና በዙሪያቸው ትንሽ የቱሪዝም ኢኮኖሚ ይፈጥራሉ። በባንኮክ የጉልበት መተካት ቀዶ ሕክምና $12,000 ወይም $1.9 ሚሊዮን ይወስዳል። በዩናይትድ ስቴትስ በተያያዥ ሕክምና $50,000 የሚወስድ ሲሆን በኢትዮጵያ ስንመታው $7.9 ሚሊዮን ይደርሳል። በሳውል የአፍንጫ ቅርጽ ማስተካከያ $3,500 ያህል ነው። በሲድኒ ግን $15,000 አካባቢ ይደርሳል። የዋጋው ልዩነት ይህንን ያህል ሰፊ ሲሆን ሰዎችም በአውሮፕላን መጓዝን ይመርጣሉ። እያንዳንዱ ሀገር በጊዜ ሂደት በተለየ ሕክምና መስክ ላይ ልዩ ብቃት አግኝቷል። ይህም በአጋጣሚ አልሆነም። ትንሽ ቆይተን ወደዚያ እንመለሳለን። ነገር ግን በመጀመሪያ ይህንን ጥያቄ መልሱልኝ። ለምንድን ነው በሚሊዮኖች የሚቆጠሩ ሰዎች ሌላ ሰው መንጋጋቸውን እንዲሰብር፣ የአይን ሽፋናቸውን እንዲቆርጥና ወይም አፍንጫቸውን ቅርጽ እንዲቀይር የሚፈቅዱት? በ2011 በዩኒቨርሲቲ ኦፍ ቴክሳስ የሚሰሩት ኢኮኖሚስት ዳንኤል ሐመርሽ አንድ መጽሐፍ አሳተሙ። ለብዙ ዓመታት ብዙ ሰዎች የሚሰማቸውን ነገር ግን በዶላር የማይለኩትን ለመለካት ሞክረው ነበር። ጥያቄው ነበር፣ የፊቱ ገጽታ በገቢው ላይ ምን ያህል ተጽዕኖ ያሳድራል? ከትምህርት፣ ከልምድ፣ ከብልህነትና ሌሎች ሁሉ ሊለዩ የሚችሉ ከተቆጣጠሩ በኋላ ያገኙት መልስ አስደንጋጭ ነበር። ከህዝቡ ውስጥ በጣም ቆንጆ የሆኑ 1/3 ክፍል ሰዎች በአማካይ ገቢ 5% በላይ ያገኛሉ። በተቃራኒው ደግሞ በጣም ያልተማሩ መልክ ያላቸው 1/3 ሰዎች 10% እስከ 12% ያነሰ ገቢ ያገኛሉ። በሙሉ የሥራ ህይወት ውስጥ ማለትም በዘመናት ውስጥ ይህ ልዩነት በግምት $230,000 ያህል ይደርሳል። ቁመትም ተመሳሳይነት ተጽዕኖ አለው። በወንዶች ላይ እያንዳንዱ ተጨማሪ 1 ሴንቲሜትር
ቁመት በአመት ውስጥ $998 ያህል ቤተሰብ ላይ ተጨማሪ ገቢ ይፈጥራል። ይህ ማለት አንሰ ከተገኘ ይቀነስብሃል ማለት ነው። በሴቶች ዘንድ ከሰውነት ክብደት መጠን BMI ጋር በተመሳሳይ ግንኙነት አለው። ትንሽ የሚያሳዝን ነው አይደል? በ1997 ኤሻን ፋይናንሻል ክራይሲስ በኋላ በIMF የተጫነው የኢኮኖሚ መዋቅር ማሻሻያ በመላው የደቡብ ኮሪያ የሥራ ቅጥር አቅምን አዳክሟል። በስፋት የተደረገው ከሥራ መባረር የሥራ ገበያውን በብዙ አመለካቾች አጥልቅልቆታል። እናም ሰዎች ማንኛውንም የውድድር ጥቅም ለማግኘት መፈለግ ይጀምሩበት ጊዜ ነበር። በዛ ጊዜ አዲስ ቃል ተፈጠረ፣ የቅጥር ቀዶ ሕክምና ወይም ኤምፕሎይመንት ሰርጀሪ። ማለትም ሰዎች ለሥራ ለመወዳደር ብቻ ሲሉ የሚደረጉት የውበት ቀዶ ሕክምና ነው። በ1997 እስከ 2011 ዓ.ም ድረስ በደቡብ ኮሪያ የውበት ቀዶ ሕክምና በ3 እጥፍ ጨምሯል። እናም ባህሉ ከዚህ አመክንዮ ጀርባ ያለውን አስተሳሰብ ይበልጥ አጠናክሮታል። 93% የሚሆኑ የደቡብ ኮሪያ ኩባንያዎች በሥራ ማመልከቻ ላይ ፎቶ እንዲቀርብ ይጠይቁ ነበር። ጥናቶቹም ከሰው ሀብት አስተዳዳሪዎች ግማሽ ያህሉ እጩዎችን በመልካቸው ምክንያት እንደሚያስወግዱ አሳይተዋል። ቀጣሪዎች የውበት ግፊትን በራሳቸው የተለማመዱ የመወሰን አዝማሚያቸው ሴቶች የውበት ቀዶ ሕክምናን ለማድረግ እቅድ የማውጣት ፍላጎት እየተፈጠረባቸው መጣ። ምክንያቱም ይህ የወደፊት ትልቁ የተሻለ ኑሮ የመኖሪያ ጥበብ ነው። ተማሪዎች ይህንን እንደ ምክንያታዊ የኢኮኖሚ ስሌት ያቀርባሉ። ውበት ተጨማሪ ጥቅም ቢዩቲ ፕሪሚየም ይሰጣል፣ መልክ ጉድለት ደግሞ ቅጣት ወይም አንግለስ ፔናልቲ ያስከትላል። ወጣት ሴቶችም ስራ ከመጀመራቸው በፊት እንኳን ይህንን አስተሳሰብ በውስጣቸው ያስገባሉ፣ በትምህርት ቤቶቻቸውም ያወሩበታል። በ2015 አካባቢ ዩናይትድ ስቴትስ እና አውሮፓ ያሉ ፕላስቲክ ቀዶ ሕክምና ሐኪሞች ትልቅ ለውጥ ማስተዋል ጀመሩ። ታካሚዎች ከእንግዲህ የታዋቂ ሰዎችን ፎቶ እንደ ምሳሌ አያመጡም ነበር። ይልቁንም ፊልተር የተደረገባቸውን የራሳቸውን ፎቶዎች ሰልፊስ ያመጡ ጀመር። ሐኪሞችም ለዚህ ሁኔታ ስናፕቻት ዳይሞርፊያ የሚል ስም ሰጡት። ኮቪድ-19 ይህንን ችግር የበለጠ አባብሶታል። በሚሊዮኖች የሚቆጠሩ ሰዎች በቪዲዮ ጥሪዎች ላይ ሰዓታትን በራሳቸው ፊት ላይ በማተኮር ያሳልፋሉ። እናም የማይወዳቸው ማናቸውንም የፊት አለመመጣጠኖች መገንዘብ ጀመሩ። ስለዚህ ፍላጎቱ ግልጽ ነው። አስደሳቹ ነገር አቅርቦት እንደ ልብ መገኘቱ ነው። በእስያ ያሉ ሀገራት ይህንን ፍላጎት ተመልክተው እሱን ለመያዝ እጅግ የተለየና የተደራጀ ስርዓት ገንብተዋል። በጋንጋም የፕላስቲክ ቀዶ ሕክምና ክሊኒኮች ተደብቀው አይገኙም። ሌሎች ሀገራት ጂሞች ወይም የምግብ ቤቶችን እንደሚያስተዋውቁት በተመሳሳይ መንገድ በግልጽ ይተዋወቃሉ። ጋንጋም እንደ አንድ የምርት መስመር ወይም ፕሮዳክሽን ላይን እየተሰራ ይገኛል። ወደ አንድ ክሊኒክ ሲገቡ አማካሪ ፊቶን ይመረምራል፣ ከወርቃማው መጠን ወይም ጎልደን ሬሾ አብነት ጋር ያነጻጽረዋል እና ቁጭ ብለው ከመጀመራችሁ በፊት እንኳን የመጨረሻ ውጤት በኮምፒውተራችሁ ያሳያችኋል። በጣም የተለመደው ጥቅል ወይም ፓኬጅ የሁለት ሽፋን የአይን ቀዶ ሕክምና፣ የአፍንጫ ቅርጽ ማስተካከያ፣ የመንጋጋ ቅርጽ ማስተካከያ ናቸው። እነዚህ ብዙ ጊዜ በአንድ ጊዜ ይከናወናሉ። ክሊኒኮች ይህንን ስሪ ኮምቦ ብለው ይጠሩታል። ሙሉ ሂደቱ ጥቂት ሰዓታትን ይወስዳል እና እስከ ክሊኒኩ ሁኔታ ከ5000 እስከ $15000 ያስከፍላል። በኢትዮጵያ ከ800,000 እስከ 7.9 ሚሊዮን ብር ማለት ነው። ለብዙ ደቡብ ኮሪያ ቤተሰቦች የመጀመሪያ የውበት ቀዶ ሕክምና በ18 ዓመት ዕድሜ አካባቢ ይደረጋል። ወላጆች ከ1000 እስከ $3000 ያወጣሉ። የአይን ሽፋን ቀዶ ሕክምናን እንደ ሁለተኛ ደረጃ ትምህርት ምረቃ ስጦታ ያደርጉታል። ምክንያቱም መልክ በስኬት ውስጥ አስፈላጊ ሚና እንዳለው ያምናሉ። በእስያ እነዚህ ውይይቶች ምን ያህል የተለመዱ መሆናቸውን ያስገርመኛል። ሰዎች ስለ ቀዶ ሕክምና ልክ ሌሎች ሰዎች ስለ ፀጉር መቆረጥ እንደሚነጋገሩት በቀላሉ ይነጋገራሉ። በኬፖፕ በዚህ ሁሉ ውስጥ ትልቅ ሚና ይጫወታል። አንዳንዶች ደግሞ ይህ ሁሉ የሚንቀሳቀሰው ሞተር እነሱ ናቸው ይላሉ። የመዝናኛ ኤጀንሲዎች እስከ 8 ዓመት ዕድሜ ያሉ ሕፃናትን እንደ ስልጠና ተማሪዎች ይመለምላሉ። በአካላዊ መለኪያዎች ይገመግሟቸዋል። በማስታወቂያ ሰሌዳዎችና በድራማዎች በሚደጋገም አንድ የውበት አብነት ውስጥ ያስገባሉ። ደቡብ ኮሪያ ይህንን የባህል መስመር በዓለም አቀፍ ደረጃ በመላክ የውበት ኢንዱስትሪ ፍላጎት ታሳድጋለች። የቻይና የውበት ቀዶ ሕክምና ገበያም ተመሳሳይ አቅጣጫ የተከተለ ነው። ኢንፍሉዌንሰሮች ከቀዶ ሕክምና በኋላ ያላቸውን የመዳን ጉዞ ልክ የምግብ ብሎገሮችን የምግብ አሰራር እንደሚያሳዩት በቪዲዮ ያሳያሉ። ከፍተኛ ደረጃ ደግሞ የቁመት ማርዘሚያ ቀዶ ሕክምና የ2016 ጀምሮ በይፋ ታግዷል። ምክንያቱም አንዳንድ ታካሚዎች በሕክምና በኋላ ከባድ አካል ጉዳት ይደርስባቸው ነበር። የሲሲቲቪ ዘገባዎች በህገወጥ መንገድ አሁንም ይህ ቀዶ ሕክምና የሚከናወኑ ሚስጥራዊ ክሊኒኮችን አጋልጧል። አንዳንድ ታካሚዎች እገዳውን ለማለፍ ወደ ቱርክ ያቀናሉ። ቱርክ በፀጉር ተከላ ዋና መዳረሻ የሆነችው በአንድ ቀላል ምክንያት ነው፣ እርሱም ዋጋ። በምዕራብ አውሮፓ 6000 እስከ $12000 የሚያስፈልገው ፀጉር ተከላ ሂደት በቱርክ $2000 እስከ $3500 ብቻ ያወጣል።
ብዙ ጊዜ የአውሮፕላን ትኬት፣ ሆቴልና የኤርፖርት መጓጓዣ አገልግሎት በአንድ ጥቅል ውስጥ ይካተታል። በኢስታንቡል ብቻ 500 በላይ ክሊኒኮች በእነዚህ የንግድ ሞዴሎች ላይ ይሰራሉ። ነገር ግን ስፔን፣ ግሪክ፣ በምስራቅ አውሮፓ ያሉ ክሊኒኮችም አሁን ተመሳሳይ ሕክምናዎች በተመሳሳይ ዋጋ በአውሮፓ ህብረት የንግድ ህግ መሰረት አድርገው ማቅረብ ጀምረዋል። ቱርክ በውበት ሕክምና ላይ በመትከል ስትጠመድ፣ ኢንዲያ ደግሞ በውስብስብ ሕክምናዎች ላይ ተተኩራለች። የልብ ቀዶ ሕክምና፣ አጥንት መገጣጠሚያ ሕክምና፣ የካንሰር ሕክምናና የአካል ክፍል ተከላ። ከፍተኛ የህንድ ሆስፒታሎች የልብ ቀዶ ሕክምና ቧንቧ ማስተካከያ ሀገራዊ ዋጋቸው ከ70 እስከ 80% ያነሰ ነው። የሕክምና ቱሪዝም ገበያው በህንድ $8 ቢሊዮን ያህል ዋጋ አለው። እናም የሚቀጥሉት 10 ዓመታት በ3 እጥፍ እንደሚያድግ ይጠበቃል። በመጨረሻ ታይላንድ እንመልከት። የፈገግታዎች ምድር ተብላ የምትታወቀው ታይላንድ በ1970ዎቹ አብዛኞቹ ሀገራት ለመንካት እንኳን የማይደፍሩትን ሕክምና በመስጠት ጀምራለች። ይህም የጾታ መቀየር ቀዶ ሕክምና ጀንደር ሪአሳይንመንት ሰርጀሪ ነበር። ታይላንድ አሁን ለዚህ ሕክምና ብቁ የሆኑ ቢያንስ 100 ቀዶ ሐኪሞች አሏት እና ዋጋውም ከአሜሪካ ዋጋ 1/3 ብቻ ነው። ከዚህም በኋላ ወደ ሁሉም የሕክምና ዘርፎች ተስፋፍታለች። የውበት ሕክምና፣ የጥርስ ሕክምና፣ የአጥንት ሕክምና፣ የልብ ሕክምና፣ የጤናና አገልግሎቶችና ሌሎችንም። የመንግስት የ10 ዓመት ስትራቴጂክ እቅድ መላውን የጤና ዘርፍ እንደ ውጪ የሚሸጥ ምርት ይመለከታል። የአንድ ሰው አለመርካትን፣ ቀዶ ሕክምናዊ መፍትሄን፣ የዋጋ ጥቅምን በዚያ ዙሪያ መሰረት ልማት ለመገንባት ፈቃደኛ የሆነ መንግስት። ማንኛውም ኢንዱስትሪ በዚህ ፍጥነት እንዲያድግ ሁል ጊዜ ተመሳሳይ ነገሮች ይከተላሉ። ትኩረቱ ከጥራት ወደ ብዛት ይቀየራል እና ዋጋውን የሚከፍሉ ስርዓቱ እነርሱን እንደሚጠቅም ያመኑ ሰዎች ይሆናሉ። በደቡብ ኮሪያ ይህ ችግር ጎስት ሰርጀሪ የመንፈስ ቀዶ ሕክምና ተብሎ ይጠራል። አንድ ክሊኒክ ታዋቂ ቀዶ ሐኪምን በማስታወቂያ ያቀርባል። ነገር ግን አንድ ሐኪም በቀን ውስጥ የተወሰነ ቁጥር ታካሚዎችን ብቻ ማከም ይችላል። ስለዚህ ክሊኒኩ ከመጠን በላይ ቀጠሮዎችን ይቀበላል። ታዋቂው ሐኪም ቀዶ ሕክምናውን ይጀምራል። ከዛ በኋላ ከክፍሉ ይወጣል እና በችሎታው ከሱ ያነሰ ወይም እንቅልፍ ድካም ያለበት ሌላ ነርስ ሐኪም ባለበት ሕክምናው ይቀጥላል። ታካሚው ሲነቃ የመረጠው ሐኪም ሙሉ ቀዶ ሕክምና እንዳደረገ ያምናል። አብዛኛውን ጊዜ እውነቱን ፈጽሞ አያውቀውም። ነገር ግን በመስከረም 2016 የ24 ዓመት ዩኒቨርሲቲ ተማሪ የነበረው ኮዋን ዲ ሃቬ ለቪ ላይን መንጋጋ ቀዶ ሕክምና ወደ አንድ የጋንጋም ክሊኒክ ገባ። የሲሲቲቪ ቀረጻ እንዳሳየው ሕክምናውን የጀመረው ሐኪም ከ1 ሰዓት በኋላ ክፍሉን ትቶ ወጣ። ከዛ ሌላ ሐኪም ገባ። ካውን 3.5 ሊትር ደም አጣ። ከዛም ህይወቱ ሊያልፍ ችሏል። በዚህም ምክንያት ደቡብ ኮሪያ በሁሉም ቀዶ ሕክምና ክፍሎች ውስጥ የሲሲቲቪ ካሜራ መኖርን በህግ ግዴታ አድርጋለች። የቱርክ ችግር በተለየ መልኩ ይታያል። 25 ብቻ 7 የዩናይትድ ስቴትስ ዜጎች በቱርክ ውስጥ የሕክምና ሂደቶች በኋላ ሞተዋል። በ2019 እስከ ማርች 24 ድረስ ጠቅላላው ቁጥር 28 ደርሷል። የተዘገቡ ችግሮች የቆሰሉ ቦታዎች መበከል፣ የደም ኢንፌክሽን እና የብዙ ሰውነት አካላት ስራ መቋረጥ ናቸው። በቻይናም ተመሳሳይ ታሪክ ነው። ከፍተኛ ፍላጎት በገበያው ወደ ህገወጥ አቅጣጫ ገፍቶታል። የቁመት ማራዘሚያ ቀዶ ሕክምና ተገቢ ፈቃድ በሌላቸው ክሊኒኮች ውስጥ የተካሄደ ነው። እነዚህ ክሊኒኮች ደግሞ ደንበኞችን ለመሳብ ማህበራዊ ሚዲያ ላይ ምስጢራዊ ቃላትን ይጠቀማሉ። እግራቸው ያልተመጣጠነ፣ ኢንፌክሽን የያዛቸው ወይም ቋሚ የነርቭ ጉዳት የደረሰባቸው ታካሚዎች ክስ ማቅረብ አይችሉም። ምክንያቱም የከፈሉበት ሕክምና በህግ እንደሌለ ይቆጠራል። አንዳንዶች አሁን ወደ ቱርክ ወይም ወደ ህንድ ይጓዛሉ። ምክንያቱም የቁመት ማራዘሚያ ሕክምና በእነኛ ሀገራት ህጋዊ ዕውቅና ስላለው ነው። በዚህ መልኩ አንድ ሀገር የከለከለውን ሌላኛው ሀገር መፍቀዱ ላይ የተመሰረተው ድንበር ተሻጋሪ የሕክምና ገበያ ተፈጥሯል። ደቡብ ኮሪያ መዋቢያ ምርቶች ወደ ውጭ የተላኩት $11.4 ቢሊዮን ይደርሳሉ። ከቀዳሚው ዓመት 11.8% ጭማሪ አለው። ይህም በደቡብ ኮሪያ ከፈረንሳይ ቀጥሎ በዓለም ሁለተኛዋ ትልቅ የመዋቢያ ምርት ላኪ ሀገራት አድርጓታል። እናም ለመጀመሪያ ጊዜ ዩናይትድ ስቴትስን ቀድማለች። ይህ ንግድ በጣም አዳጊ ነው። ኬፖፕ እና ኬድራማ የውበት መለኪያ ይፈጥራሉ። ይህ መለኪያ ለመዋቢያ ምርቶች ፍላጎትን ይፈጥራል። የመዋቢያ ምርቶች ደግሞ ከመልካቸው ጋር ያለንን ግንኙነት ይቀይራሉ እና ቀዶ ሕክምና የሚቀጥለው ምክንያታዊ እርምጃ እንደሆነ እንዲሰማን ያደርጋሉ። ከዚያም የቀዶ ሕክምና ኢንዱስትሪው ይህንን ዑደት የጀመረው የመዝናኛ ኢንዱስትሪ መልሶ ይደግፋል። እያንዳንዱ ክፍል ሌላውን ያጠናክራል። አሁን ግን አዲስ ነገር ወደዚህ ዑደት እየገባ ነው። እናም ከፓሲፊክ ውቅያኖስ ማዶ ሌላ ጉድ እየተሰማ ነው። እስካሁን 31 ሚሊዮን አሜሪካውያን የጂኤልፒ-1 ወይም የክብደት መቀነሻ መድኃኒቶችን እየወሰዱ ነው። ይህ ማለት ከ5 ተጠቃሚዎች አንዱ የሆኑ ሰዎች በፊታቸው ላይ የተለያዩ ለውጦችን ያመጣሉ።
እነዚህ መድኃኒቶች ዞምፒክ፣ ዌጎቭ እና ማንዱሮ ተብሎ ይጠራሉ። በዩናይትድ ስቴትስ ውስጥ ደግሞ 26 የወራዊ ተጠቃሚዎች ቁጥር ከ25 ዓመት ሲነጻጸር እጅግ በጣም እየጨመረ ነው። ሰዎች በጣም በፍጥነት ክብደት ሲቀንሱ በፊታቸው ላይ ሊከሰቱ ስለሚችለው ለውጥ ብዙዎች አይነግሯቸውም። ፈጣን የስብ መቀነስ በጉንጮች ያለውን ሙላት ይቀንሳል፣ ከአይን በታች ያለውን ጥልቀት ያበዛል፣ በመንጋጋ አካባቢ ልቅ ቆዳ እንዲፈጠር ያደርጋል። የቆዳ ሐኪሞች ለዚህ አንድ ስም አውጥተውለታል፣ ዞምፒክ ፌስ። ይህም አዲስ የታካሚዎች ቡድን ይፈጥራል። ከዚህ በፊት የውበት ቀዶ ሕክምና ፈጽሞ ያላሰቡ ሰዎች አሁን የክብደት መቀነሻ መድኃኒቱ ያመጣቸውን የጎንዮሽ ተጽዕኖዎች ለማስተካከል ቀጠሮ እየያዙ ነው። መድኃኒቱ አንድ ችግር ይፈታል፣ ነገር ግን ሌሎች 4 አዳዲስ ገበያዎችን ይፈጥራል። እያንዳንዱ መፍትሄ ቀጣዩን ችግር ለመፍጠር ገንዘብ ያቀርባል። ደቡብ ኮሪያ በዚህ አቅጣጫ ከሌሎች ሀገራት 20 ዓመታትን ያህል ቀድማለች። አብዛኞቹ ኢንዱስትሪዎች ደንበኞቻቸውን በተደሰቱና በራሳቸው ሁኔታ እንዲኖሩ ያደርጋሉ። ይህ ኢንዱስትሪ ግን ሰዎች በራሳቸው ላይ ሙሉ በሙሉ ሳይደኩ ሲቀሩ ብቻ ይኖራል። ሁል ጊዜ ተጨማሪ ነገር እንዲፈልጉ ያደርጋቸዋል። የተሻለ አፍንጫ፣ የተሻለ ቆዳ፣ የተሻለ ፊት እና የራሳቸውን የተሻለ ስሪት። ከውበት በላይ ያለው እውነተኛ ንግድ ይህ ነው። ከዚህ ቪዲዮ የሆነ ነገር ካገኛችሁ 2 ሰከንድ ወስዳችሁ ቻናሉን ሰብስክራይብ አድርጉ እና ከነዚህ ነገሮች ውስጥ ማንኛውንም በግል ያጋጠማችሁ ስለ ልምዳችሁ በእውነት መስማት እንፈልጋለን። በአስተያየት ኮሜንት ላይ ጻፉልን። እናመሰግናለን።